ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ያለው እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተስ እንዴት አላችሁልኝ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልኝ እያልኩኝ እንግዲህ ይህ ታሪክ በጣም አስተማሪና በጣም ልብ አንጠልጣይ ታሪክ ነው። እንግዲህ ከባለፈው የቀጠለ ክፍል 8 ነው ዛሬ ይዤላችሁ የመጣሁት። በቀጣይ ደግሞ ክፍል 9ን ይዤላችሁ እስከመጣ ድረስ ግን ላይክ እና ኮሜንት እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ። የዚህ ታሪክ መጨረሻ ማን ነው እንደኔ በጉጉት የሚጠብቀው? መጨረሻው ምን ይሆን? ልዑል ሳራን ሲያያት ራስ ምታቱ አይሎ ተዝለፍልፎ ወደቀ። ይህኔ የህፃኑ ሞግዚት ልብስ አስታ እየተመለሰች ኖሮ ስትገባ ባል ለብቻው ሚስት ለብቻዋ ተዘርረዋል። ደንግጣ እየሮጠች በመውጣት እሪታዋን አቀለጠችው። ሁሉም ሰው ተሰበሰበ። በእውን ላያቸው እንባ ያስፈስሳሉ። በአፋጣኝ አምቡላንስ ተጠራና ሁሉንም አፋፍሰው ወደ ሐኪም ቤት ወሰዷቸው። ድንገተኛ ክፍል ገብተው ሁለቱም ሕክምናቸውን ቀጠሉ። ሳራ በመድኃኒት የተመረዘ ጨጓራዋን በፍጥነት አጣጠቧት። ከሁለት ቀን በኋላ ነፍስ ዘራች። በሳምንቱ በደንብ ተሽሏት ከሆስፒታል ወጣች። ልዑል ግን በቀላሉ የሚሻለው ነገር አልነበረም። ወደ አዲስ አበባ ተልኮ እንዲታከም ተወሰነ። ሳራም ልዑልም ምንም እንኳ ቢያሳዝናት ልታስታምመው ቀርቶ ልታየው ፈቃደኛ አልነበረችም። ልዑልም በትዝታዋ ሰንቃ ልጇን ይዛ ወደ ባህር ዳር ተሰደደች። እዛ እንደደረሰች ማረፊያ ሆቴል ተከራይታ በሁለተኛ ቀን በአጋጣሚ ግን የድሮ ጓደኛዋ የነበረችውን ቤቲን አገኘቻት። ያለ ቀጠሮ መገናኘት ማለት ይሄኔ ነው። ቤቲ የባህር ዳር ዩኒቨርሲቲ የመጨረሻ ዓመት ተማሪ ናት። ያኔም አጋጣሚ ቅዳሜ ስለነበረ ከግቢ ወጡና ወደ አንድ ካፌ በመሄድ ተቀምጠው ቤቲ ሳራን ወልዳና ተበሳቁላ ስታያት አለቀሰች። ያኔ ልጅ እያሉ በእሷ ቀንታ ከልዑል ጋር ልታለያያት የነበረው ቆጫት። ሳራም በውስጧ ያፈነችውን ሁሉ ብሶቷን ነገረቻት። ቤቲ በይበልጥ ለሳራ አለቀሰች። አገኝሻለሁ ብዬ አላሰብኩም ነበር። ስላገኘሁሽ ደስ ብሎኛል። ስለገጠመሽ ችግር፣ ስለ ሁሉም ነገር በጣም አዝናለሁ። ግን ሳሪቴ ልዑልን ትተሽው መምጣት አልነበረብሽም አለቻት። እንባዋን በሶፍት ለማድረግ እየጣረች እኔ ዓመት ያልሞላው ልጅ ለማን ጥዬ ብዬ እንጂ ተስፋ ከቆረጥኩኝ በጣም ቆየሁ። ምድር ላይ ያለኝ ብቸኛ ሀብትና ተስፋ ልዑል ነበር፣ እሱም ከዳኝ። ይባስ ብሎ ከሌላ ልጅ አለችና ቁጭትና ተስፋ ማጣት እየታየባት ሳራ ካንቺ ባላቅም ልዑል ከልቡ ያፈቅርሻል፣ ይወድሻል። እመኘኝ፣ በፍቅር የሚቀናው ጠላት ወይም ሰይጣን ነው። በመሃላችሁ የገባውን እባክሽን አንድ ነገር ቢሆን እድሜ ዘመንሽን ትጸጸችበታለሽ ስትል ጓደኛዋ ቤቲ ተማጸነቻት። ሳራ ግን ከራሄል ጋር እርቃን ገላቸውን ያየችባትን አጋጣሚና የእርግዝና ማረጋገጫ ወረቀቱን እያሰበች አሻፈረኝ አለች። ይባስ ብላ እሱን ለመርሳት መጣር ጀመረች። ቤቲም ቤት አፈላልጋ ተከራየችላትና ትምህርት ሳይኖራት እየመጣች ታስተዳድራት ነበር። ያለቻትን ገንዘብ እስክታልቅ ድረስ ሀረርን መልቀቋ ምንም አልመሰላትም ነበር። ከዛ ግን ኑሮ መክበድ ጀመረ። ስራ ፍለጋ ደላላ ለደላላ ተንከራተተች። ግን ልጇን እያዩ ምን ልሰሪልን እያሉ ያባሯት ነበር። በዚህም ስራ ማግኘት አልቻለችም። ህይወት ከበዳት። ይህንን የተመለከተችው ቤቲ ትምህርቷን አስፈቅዳ ልዑልን ለማግኘት ሀረር ሄደች። ሀረር ደርሳ ስታጠያይቅ አዲስ አበባ ጥቁር አንበሳ ሆስፒታል መተኛቱን ሰማች። ጊዜ ሳታጠፋ ወደ ጥቁር አንበሳ ሆስፒታል አመራች። ስትደርስ የተኛበትን የአልጋ ክፍል ነገሯትና ቀጥ ብላ ገባች። ሁለት ሴቶች በክፍሉ ውስጥ ነበሩ። ልዑል ግን ግሉኮስ ተሰክቶለት ተኝቷል። ራሱን ከሳተበት አልነቃም። ስታየው እንባዋ ቁልቁል ወረደ። ይሄኔ አንዷ ሴትየው የኔ ልጅ አታልቅሽ፣ ልዑሌ ምንሽ ነው ስትል ጠየቀቻት። ቤቲም ጓደኛዬ ነው ስትል መለሰችላት። ይሄኔ እኔ እናቱ ነኝ፣ ልጄን እንዲህ እንዲሆን ያደረገችውን ሴት ታውቂያታለሽን? አለችና መልስ ሳትጠብቅ ባታውቂያት ነው የሚሻልሽ። ይቺ እርጉም ምንም የማያውቀውን ልጄን ምናምን አስነክታ ልትነጥቀኝ እያለች ሴትዮዋ ማልቀስ ጀመረች። ቤቲም እና አሁን አልተሻለውም ስትል ጠየቀቻት።
የልዑል እናትም እንባዋን በቀሚሷ ጫፍ እየጠረገች ነገ ወደ አሜሪካ በረራ አለው ታክሞ እዛው ከአባቱ ጋር ይኖራል፣ ከዚች መተተኛ ይገላገላል ስትል ቤቲ ልቧ ስንጠቅ አለ። በችግር እየማቀቀች ያለችው ሳራን በህሊናዋ እየሳለች ከልቧ አለቀሰች። አለመንቃቱ ደግሞ ይባስ አወሳሰበው። እንግዲህ ክፍል 8 ይህን ይመስላል። ከተመቻችሁ እንደተለመደው ላይክ፣ ኮሜንት እንዲሁም ሰብስክራይብ እያደረጋችሁ አበረታቱኝ እላለሁ። እንግዲህ ለዛሬ ይዤላችሁ የመጣሁት ይህን ይመስላል። በቀጣዩ ክፍል በክፍል 9 እስከምንገናኝ ድረስ ቸር ሰንብቱልኝ።